ቅድሚያ ሁላችንንም እንኳን ለሰባተኛው ዙር የኢትዮጵያ ሀገራዊ ምርጫ ደረሰን ማለት ወዳለሁኝ። የምርጫ ሂደቱን በጣም ዲሞክራሲያዊ፣ ነጻ፣ ፍትሃዊ በሆነ ሁኔታ በግልጽነት እየተካሄደ ነው ያለው። በግልጽነት ሚዲያዎች እየዘገቡ ነው። ህዝቡ ተሰልፎ የምርጫ ጣቢያ ከመከፈቱ በፊት በማለዳ ተነስቶ መብቱን በተግባር እየዋለ ነው። ይጠቅመኛል፣ ይመራኛል ብሎ የሚፈልገውን መሪ ያለማንም ተጽዕኖ የተለየ የምርጫ ላይ ተጽዕኖ ሊያሳድር የሚችል የተለየ ምንም አይነት እንቅስቃሴ ሳይኖር በሚገባ ደስ ብሎት እየመረጠ ነው ያለው። በጥሩ ሁኔታ የምርጫው ሂደት እየሄደ ነው ያለው። ህዝቡ መብቱን እየተጠቀመ ነው ያለው። እንግዲህ መንግስትን ለማቋቋም ዋናው የስልጣን ምንጭ በእርግጥም ህዝብ እንደሆነ የኢትዮጵያ ህዝብ አምኖ እዚህ ሽግግር ደረጃ ላይ